ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ሌሎችንም የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ አድርጉ። ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥበት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ቦታ ሆናችሁ መማር ትችላላችሁ። በዛሬው ቪዲዮአችን የአማርኛ ፊደላቶችን ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁኝ። ከተ እስከ አ ያሉትን ፊደላቶችን በማጥናት አንዳንድ ቃላቶችን መስርቼላችኋለሁ። አሁን ወደ ቪዲዮአችን እንሂድ፣ ተከታተሉኝ። ተ ቱ ቲ ታ ቴ ት ቶ። ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ቶ ት ቴ ታ ቲ ቱ ተ። ቀጣይ ደግሞ ቸ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። ቀጣይ ደግሞ የ የ ዩ ይ ያ ዬ ይ ዮ። ከመጨረሻው ወደ መጀመሪያ ዮ ይ ዬ ያ ይ ዩ የ። ቀጣይ ደግሞ ነ ነ ኑ ኒ ና ኔ ን ኖ። ከመጨረሻው ወደ መጀመሪያ ኖ ን ኔ ና ኒ ኑ ነ። ቀጣይ ደግሞ ኘ ኘ ኙ ኚ ኛ ኜ ኝ ኞ። ከመጨረሻው ወደ መጀመሪያ ኞ ኝ ኜ ኛ ኝ ኙ ኘ። ቀጣይ አ ኦ ኤ አ ኤ እ ኦ ኦ እ ኤ አ ኤ ኦ አ። እነዚህን ፊደላቶችን
በመቁጠር የተመሰረቱትን ቃላቶች እናነባለን። በተ የተመሰረቱትን ቃላቶች እናያለን። ተስፋ ተስፋ የሚል ቃል ተመስርቶልናል። ተ የተ ቤተሰብ የመጀመሪያ ፊደል ናት ማለት ነው። ስ የሰ ቤተሰብ ስድስተኛ ፊደል። ፋ የፈ ቤተሰብ የአራተኛ ፊደል። በአንድ ላይ ተስፋ የሚል ቃል መስርቶልናል ማለት ነው። ቀጣይ ወደ ቸ በቸ የተመሰረቱትን ቻለው ይላል። ቸ የቸ ቤተሰብ የአራተኛ ፊደል ናት። ለ የለ ቤተሰብ የመጀመሪያ ፊደል ናት። ው የወ ቤተሰብ ሁለተኛ ፊደል ናት። በአንድ ላይ ቻለው የሚል ቃል ተመስርቶልናል። ቀጣይ በየ የተመሰረቱትን እናያለን። የለም ይላል። የቤተሰብ የመጀመሪያ ፊደል ናት ማለት ነው። ለ የለ ቤተሰብ የመጀመሪያ ፊደል ናት ማለት ነው። ም የመቤተሰብ ስድስተኛ ፊደል ናት። በአንድ ላይ የለም የሚል ድምጽ መስርቶልናል ማለት ነው። በነ የተመሰረቱትን እናያለን። ነጠላ ይላል። ነ የነ ቤተሰብ የመጀመሪያ ፊደል ናት። ጠ የጠ ቤተሰብ የመጀመሪያ ፊደል ናት። ላ የለ ቤተሰብ አራተኛ ፊደል ናት። በአንድ ላይ ነጠላ የሚል ቃል መስርቶልናል። በእኛ የተመሰረቱትን ደግሞ እናያለን። ማኘክ ይላል። ማ የመቤተሰብ የአራተኛ ፊደል ናት። ኝ የኘ ቤተሰብ የመጀመሪያ ፊደል ናት። ክ የከቤተሰብ ስድስተኛ ፊደል ናት። በአንድ ላይ ማኘክ የሚል ቃል መስርቶልናል። በአ የተመሰረቱትን እናያለን። ዓለም ይላል። አ የአ ቤተሰብ የመጀመሪያ ፊደል ናት። ለ የለ ቤተሰብ የመጀመሪያ ፊደል ናት። ም የመ ቤተሰብ ስድስተኛ ፊደል ናት። በአንድ ላይ ዓለም የሚል ቃል መስርቶልናል። በዛሬው ቪዲዮአችን እነዚህን ካየን ቀጣይ እስክንገናኝ ሰላም ቆዩልኝ።